ምን ፈልገህ ነው? መታወቂያ ለመውጣት ነበር የመጣሁት። እዚህ ቀበሌ ነዋሪ ነህ? እንዴት ነው በህይወትስ ያለክ ነዋሪ ነህ? ምን ነው ስታየኝ ሟች እመስላለሁ እንዴ? ስለሞት አልተጠየቅም። እሱንም ቢሆን ከወሳኝ ኩነቶች የሞት ሰርተፊኬት ስላልመስጣቸው ካረጋግጥን ነው በህይወት ስለመኖርክ እርግጠኛ የምንሆነው። ይኸው አለው እኮ መናገር እችላለሁ፣ መንቀሳቀስም እችላለሁ። እያየሁ እኮ ነው። በህይወት ስለመኖርክ ይሄ ማስረጃ ብቻ በቂ ሊሆን አይችልም። እንደውም ነፍሱ በህይወት አለች የሚል ከሆስፒታል የተጻፈ የሐኪም ማስረጃ ስታመጣልን ነው የነዋሪነት መታወቂያ ልንሰጠው የምንችለው። እንዲህ አሳሩን እያበላችሁት ችሏችሁ የኖረው ህዝብ መሸለም ይገባው ነበር። ምን አልክ? አይ ወዲህ ነው ከራሴ ጋር ስብሰባ ጀምሬ ነው። ወይ ስብሰባ ስትል ልቤ እንዴት ዝቅ እንዳለ ለመገመት ይከብዳል። ምን እዚህ ሀገር እኮ መኖር በጣም ከባድ ነው። ይገርማል። በስብሰባና በስልጠና ሰበብ አበል ካገኘን እኮ 2 ረጃጅም ቀናቶች አለፉ። እናንተ ምን አለባችሁ? መቼ እንደምትሰለጥኑ ባይታወቅም ሁሌም በስልጠና ሰበብ ይሄን ዳውን ህዝብ በጀት እንደ ሎሚ ነው የምትመጡት። ምናል ካንተ መታወቂያ ቢስ ወይ ሰማኝ እንዴ? አንተም ብሎ የበጀት ተቆርቋሪ። እንደውም ከዚህ ቀበሌ መታወቂያ ልታገኝ የምትችለው ተከራይተ የምትኖርበት ቤት የቤቱ ካርታና ፕላን ኮፒ፣ የመሬት ግብር የጣራና ግድግዳን ጨምሮ እስከ 2030 የከፈሉበትን የደረሰኝ ኮፒ፣ እዚህ ከተማ ውስጥ ከሌሎች ቀበሌዎች መታወቂያ እንዳላወጣ የሚያረጋግጥ የድጋፍ ደብዳቤ፣ ከሁሉም ፖሊስ ጣቢያዎች እስከዛሬ ወንጀል ሰርተ ስላለመታሰር የሚያረጋግጥ የድጋፍ ደብዳቤ፣ ከጥቁር አንበሳም ሆስፒታል ነፍስ በህይወት ስለመኖሯ የሚያረጋግጥ የድጋፍ ደብዳቤ ሳትይዝ እዚች ደጃፍ ድርሽ እንዳትል። ቆይ ይሄን ሁሉ የድጋፍ ደብዳቤና ማስረጃ የማመጣው እዚህ ቀበሌ ለመኖር ነው አይደል? አዎ እዚህ ቀበሌ ለመኖር ነው። መታወቂያችሁ ጥንቅር ይበልብኝ። እንኳን እዚህ ቀበሌ ለመኖር ይቅርና ገነት እንኳን ለመኖር ይሄ ሁሉ መስፈርት አይጠይቅም።